ከሚያለቅሱ ሰዎች ይልቅ የሚስቁ ሰዎች ውስጥ ብዙ ሐዘን አለ። እየሳቁ የሞቱ ብዙ ሰዎች አሉ። በእርግጥ እንደዛ ያሉ ሰዎች ጀግና ናቸው። ሞታቸው ላይ፣ ህመማቸው ላይ፣ ፈተናቸው ላይ መሳቅ ከቻሉ ከዚህ በላይ ጥንካሬ የለም። ቢሆንም ግን አብዛኛው ሰው የሚያለቅሱና እንባቸውን የሚያፈሱ ሰዎች ላይ ብዙ ህመምና ሐዘን ያለ ይመስለዋል። እንባኮ ከባድ አይደለም። ሰውኮ ሲደሰትም ያነባል። ከባዱ ህመምህ ላይ መሳቅ፣ ችግርህ ላይ መፈንደቅ፣ ሞትህ ላይ መሳለቅ ነው። ከባዱ እሱ ነው። እሱ ነው ጥንካሬ፣ እሱ ነው መጀገን። የሆነው ሆኖ እና ምን ለማለት ነው? የሳቀ ሁሉ ደስተኛ አይደለም።